ድሬዳዋ በመጡ ጊዜ ለተወዳጁ ከንቲባችን የሰጡት ስጦታ ነበረ። እኛም ድሬ ያፈራውን እንግዲህ እናንተ መቅመስ ያለባችሁ ወደዚህ ይዘን መተን ለክቡር ከንቲባው ይህንን ይዘን መተናል። ጣፋጭ ምግቦቻችንን ለክቡር ከንቲባና ለቤተሰቦቻቸው ምንድን ነው ስሙን እየገለጽ ተጨማሪ እነዚህም አሉ። ስፔሻል ቪአይፒ የሆነ ባቅላዋ ነው። ባቅላዋ ይባላል። ቪአይፒ እነዚህም ያው እናንተም ባለፈው ጭስ ይዛችሁ መጣችሁ አፍዛችሁ ነበረ። ሌላ ከኛ ለማለት የሚባል የሚያነቃው ነው የኛ ይዘን መተናል። ይህም ተጨማሪ ጣፋጭ ነው። ያው ይሄኛው ለሳቸው ከቤት በሚሄዱበት ጊዜ የሽረት ስጦታ ነው። ምርጥ የሆነ ሽርጥ ከድሬዳዋ የመጣ ነው። ቤት ውስጥ በከፍት በሚሆኑ ሰዓት እያስታወስን እንዲቀመጡ የሚሆን ነው። አንደኛ ሽርጥ ነው። አለ የተባለ ሽርጥ ይገባል። ይሄኛው ደግሞ ያው ለክብርት ባለቤታቸው የሚሆን ሺቲ ነው። ተቀብቷል። ምርጥ የሆነ የድሬዳዋ ሺቲ ነው። ከነ ቤተሰቦ እናከብሮታለን። እናመሰግናለን። በእውነቱ በስጦታዎች ሁሉ ታዳሚውም ሰጪዎቹም ተቀባዮቹም ምስጋናቸውን አቅርበዋል። ደስተኞች እዚህ ለመሩት ለከተማው የጤና ቢሮ ኃላፊ ለአቶ አብዱ ቅድሚያ ንስት ቀጥሎ አቶ ሳሙኤል መልዕክት ያስተላልፉልንና ወደ ራት እናልፋለን። በድጋሚ አመሰግናለሁ። ያው እንግዲህ እንደሚታወቀው በኢትዮጵያ እግር ኳስ ትልቅ ኢትዮጵያ ውጤታማ በሆነችበት የእግር ኳስ ላይ የደሴ ልጆችና የድሬዳዋ ልጆች ዋናውና ትልቁን ቦታ ይዛሉ። እንደ ምሳሌ ብናነሳ በመካከለኛው ምስራቅ አፍሪካ ዋንጫ በ80 ዓመት አካባቢ ኢትዮጵያ ዋንጫ ስታነሳ ሙሉጌታ ወልደየው፣ ተካበ ዘውዴ፣ ዳንኤል ደምሴ ይጠቀሳሉ። እነዚህ ኢትዮጵያ ውጤት የምታመጣባቸው ሁላ የደሴና የድሬዳዋ ልጆች አሻራ አለ ማለት ነው። ከዛ ወዲህ ደግሞ እኔ አሁን የደረስኩበትና ማስታወሰው እነ ብርሃኑ ፈየራ ማን ነበር እነሱ ከእኛ ደግሞ እነ አሸናፊ ግርማ እነ ዮርዳኖስ አባይ የመሳሰሉት ውጤት አምጥተዋል። ሀገራችን ግን በሁለቱም ሳይ ውጤቱ የሚፈለገው ልክ እግር ኳስ ራት ቀድመን ደሴም ቀድሞ ነበር የጀመረው ኳስ ድሬዳዋም ቀድሞ እንደጀመርን እንዳጀማመራችን አፈጥነን አልሄድንም እና ተመልሰን አንድ ስቴት ደግሞ ወደ አራት ተመልሰናል። ስለዚህ የዚህ ማህበራዊ ዓላማ መቋቋም ራሱ የተቋቋሙት ዓላማ ራሱ ያንን እግር ኳስ ወደ ነበረበት ነው ማለት ነው። ያው በሂደት የሚሆን ስለሆነ አትሊስት ወደፊት ብሄርባችን እንኳን ወደ ነበረበት መልሰን አሁን ደሴ የሁላ ተጫዋች ብሎበት
ምንም የለም። ፕሮግራሙ ያው የግድ በአንድ ከተማ ነው እየተዘጋጀን ያለ ነው እና ያንን ይሄ ሁለቱ ትልቅ የቀድሞ ተጫዋቾች እኔም እግር ኳሱን ብቻ ሳይሆን ሁሉንም ነገር በልምድ መለዋወጥ ወደነበረበት እንድንመልስ አደራ አለው። ከዛ ውጭ እንግዲህ አሁን ፕሮግራም ወኪ ሲመጣ በስፖርቱ ብቻ ሳይሆን በባህል፣ በዜና፣ በትምህርት ዋና ደሴ ለምን አንድ የአንድ ሳንቲም ሁለት ግልባጮች ነን እና ያንን አሁን ቅድም ስናወራ ነበር ከኪራይ ጋር ሙሉ ካቢናቸውን ይዘው መጣሁ አልገባም። ያንን ሙሉ ካቢናቸውን ይዘው ሲመጡ እኛ እዛ ብለን እኛ የሚሆን እናዘጋጅና ተፈራርመን አንድነታችንን በደንብ እናጠናክራለን ማለት ነው። ቅድም ያው ኢማም መጥቶ እንግዲህ በአርባ ምናምን ነው የተመለሰው እና ኢማም ከድሬዳዋ ሲያገባ እኔ ደግሞ ከደሴ አግብቻለሁ እና ምርጥ ትስስር ነው። ለሰጣችሁን እጅግ ብዙ ፍቅር ለሰጣችሁን እጅግ ብዙ ክብር ፈጣሪ ያክብርልን። በጣም እንወዳችኋለን። ፈጣሪ አይለየን። እናመሰግናለን አቶ አብዱ፣ እናመሰግናለን። ታላቅ ሰው ሁለት መልእክት አለኝ። አንደኛው ይህን እንዳየሁት የደሴ ሕዝብ ምን ያህል እግር ኳስ አፍቃሪ እንደሆነ ተመልክቻለሁ። ምክንያቱም ይህ ተመልካች እኛን ለማየት ሲገባ ሳይ በጣም ደስ ብሎኛል። ክቡር ከንቲባም ለዚህ ለቀድሞ ተጫዋቾች የሰጡትን ድጋፍ ስመለከት በጣም ደስ ብሎኛል። ግን ሁለት ነገሮች ቅር ብለውኛል። አንዱ ነገር በተለይ ይሄ የምናየው ሜዳ የደሴ ሕዝብ አይመጥነውም። ድሬዳዋ ለረጅም ጊዜ ለብሔራዊ ቡድን ብዙ ተጫዋች የምታፈራ ምናምን ሀገር ሆና ሜዳዋ አይመጥን ነበር። ግን አሁን በክቡር ከንቲባችን ብርታት ተገቢውን ስፍራ ላይ አለ ማለት ይቻላል። ጥሩ የሆነ ስቴዲየም፣ ኢንተርናሽናል የሆነ ስቴዲየም አግኝተናል። እርስዎም ይህንን ትኩረት ሰጥተው እነዚህ እዚህ ከተገኙት በላይ የደሴን እግር ኳስ ሊያሳድግ የሚችል ከየትም አይመጣም። ከዚህ ማህበር ጋር ትኩረት ሰጥተው ለሜዳውም ለእግር ኳሱም ሰጥተው እንዲሰሩ አደራ እላለሁ። ሁለተኛውንና እንግዲህ ቢቻል የእርስዎ መልካም ፈቃድ ቢሆን ኢማሙን ስናመጣው ለዓላማ ነው። ድሬዳዋ ላይ ያለው ተወዳጅነት፣ ተከባሪነት በተጫዋቾች ብቻ አይደለም፣ በእግር ኳስ ተመልካቾች ዘንድ ያለው ክብር ከፍተኛ። አሁን በስራ ላይ ይገኛል። የጡረታ ዘመኑ እየደረሰ ነው። ቢቻል ወደዚህ ወደ ቤተሰቦቹ መጥቶ ወደ ዘመዶቹ መጥቶ የሚሸጉበት ቦታ ቢዘጋጅለትና ሁለታችንን የሚያስተሳስር ስራ ቢሰራ የእርስዎ መልካም ፈቃድ ቢሆን ይህን አደራ እናመሰግናለን። አስተባባሪ ጨርሷላችሁ። የመጨረሻውን ወደ እራት ከመሄዳችን በፊት ክቡር ከንቲባ መልዕክቶ ያስተላልፉና የእራት ፕሮግራም ይቀጥላል። መልካም፣ በጣም አመሰግናለሁ ክቡር የድሬዳዋ ከተማ